ከዚህ በፊት ፖስት ባደረኩላችሁ ቪዲዮ ምንም አይነት ቴክኒካል ወይም የፕሮግራሚንግ ስኪል የማይጠይቁ ለጀማሪ ኢዚ የሆኑ ጁኒየር ፍሬንድሊ የሆኑ ሪሞት ስራዎችን አሳይቻችሁ ነበረ። ብዙዎቻችሁ ደግሞ ስጠይቁኝ የነበረው እነዚህን ስራዎች የት ነው አፕላይ የምናደርገው፣ የት ነው የምናገኛቸው የሚል ነበረ። እነዚህን ስራ ጨምሮ ሌሎች ጁኒየር ፍሬንድሊ የሆኑ ሪሞት ስራዎችን የምታገኙባቸውን 3 ፕላትፎርሞች የማሳያችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሀና እባላለሁ። ካሪየር ዲቨሎፕመንት እና ሪሌትድ ኮንተንቶችን እዚሁ ዩቲዩብ ኤንድ ቲክቶክ ላይ ፖስት አደርጋለሁኝ። ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ እንጀምር። ወደ እነዚህ ፕላትፎርሞች ከመሄዳችን በፊት እንድታውቁልኝ የምፈልጋቸውን ፖይንቶች ልንገራችሁ። የመጀመሪያው ሪሞት ስራ አሁን ላይ በጣም ኮምፒቲቲቭ ነው። ኦልሞስት ሁሉም ሰው በሚባል ደረጃ ሪሞት ስራዎችን ማግኘት ይፈልጋል እና ልክ እንደ ድሮ ኦር እስከዛሬ አፕላይ ስታደርጉት እንደነበረው ለኦንሳይት ኦር ለኦፊስ ስራዎች አፕላይ ከምታደርጉት በላይ ኮምፒቲቲቭ ነው። ማለትም አዲስ አበባ ሆናችሁ አዲስ አበባ ላለ ስራ አፕላይ የምታደርጉ ከሆነ ኮምፒት የምታደርጉት እዛው አዲስ አበባ ካለው ሰው ጋር ነው። ኦር ሐዋሳ ሆናችሁ ከሆነ ሐዋሳ ካለው ሰው ጋር ብቻ ነው ኮምፒት የምታደርጉት። ስለዚህ ሪሞት ስራ ሲሆን ግን ኦልሞስት ሙሉ ኢትዮጵያ ያለ ሰው ከዛ ሁላ ሰው ጋር ነው ኮምፒት እያደረጋችሁ ያላችሁት። ስለዚህ በጣም ኮምፒቲቲቭ ሆኗል። ሁሉም ሰው ይፈልገዋል። ስለዚህ ኢንተርቪው ላንድ የማድረግ ፕሮባቢሊታችሁ ስፔሻሊ ጀማሪ ከሆናችሁና ጥሩ ስትራቴጂ ሳይኖራችሁ አፕላይ እያደረጋችሁ ከሆነ በጣም አሰልቺ አድካሚ ነው የሚሆንባችሁ። ስለዚህ ስትሮንግ መሆን ይጠበቅባችኋል። በደንብ አፕላይ ለማድረግ ኮንሲስተንት መሆን ይጠበቅባችኋል። ሁለተኛው ፖይንት ደግሞ እባካችሁ ትዕግስት ይኖራችሁ። ጀስት አፕላይ ስላደረጋችሁ ብቻ ስራውን ታገኙታላችሁ ማለት አይደለም። ቅድም እንዳልኳችሁ በጣም ኮምፒቲቲቭ ነው። ለምን ቺፕ አትሆንም ስራዋ ኦር ሎው ፔይንግም ቢሆን በጣም ብዙ ሰው የሚፈልገው አይነት ስራ ሊሆን ይችላል እና ኮንሲስተንት ሆናችሁ አፕላይ ማድረግ አለባችሁ። ሲቀጥል ትዕግስት ይኖራችሁ። ወደ መጀመሪያው ፕላትፎርም ሲሄድ በመጀመሪያነት ጥሩ ነው ብዬ ያሰብኩት ፕላትፎርም አፍሪወርክ ነው። አፍሪወርክን ብዙዎቻችሁ ታውቁታላችሁ። ሪሞት ስራ ብቻ ሳይሆን ሃይብሪድም ኦንሳይትም ስራዎች ፖስት አድርጋሉ። በተለይ ደግሞ ማርኬቲንግ እና ቴክ ስራ ላይ ካላችሁ ዴይሊ በጣም ብዙ ቫራይቲ ያላቸው ስራዎችን ፖስት ያደርጋሉ። ከነሱ ከምወድላቸው ፊቸሮች የመጀመሪያው ከእናንተ ጋር ሪሌትድ የሆኑ ስራዎችን ፖስት ሲደረጉ ቀጥታ ወዲያው ለእናንተ ኖቲፊኬሽን እንዲደርሳችሁ ከስተማይዝ አድርጋችሁ ኖቲፊኬሽናችሁን ኦን ማድረግ ትችላላችሁ። ሁለተኛው ፖይንት ደግሞ ምናልባት ብዙዎቻችሁ የምታውቁት ቴሌግራም ቻናላቸውን ሊሆን ይችላል። ግን ከቴሌግራም ቻናላቸው በላይ እኔ ኢፌክቲቭ ሆኜ እንድጠቀም የሚያስችለኝ ዌብሳይታቸው ነው። ዌብሳይታቸው ላይ ከስተማይዝ ማድረግ የምትችሏቸው ብዙ ነገሮች አሉ። ለምሳሌ እናንተ ያላችሁን የኤክስፒሪየንስ ሌቭል ከስተማይዝ ማድረግ ትችላላችሁ። ሪሞት ስራዎች ብቻ ማየት ስትፈልጉ ሪሞት ስራዎችን እንዲመጣላችሁ ማድረግ ትችላላችሁ። እንደምታዩት ከእናንተ ጋር ይሄዳል ብላችሁ የምታስቡትን ጠቅላላ ፊልተር አፕላይ በማድረግ ከስተማይዝ የሆኑ ስራዎችን ብቻ ኢዝሊ ማግኘት ትችላላችሁ። ሞር ከቴሌግራም ቻናሉ የበለጠ ማለት ነው። ሁለተኛው ፕላትፎርም ደግሞ ማሮሴት ነው። ይሄ ቴሌግራም ቻናል ሲሆን ማጆሪቲ ፖስት የሚያደርጉት ኦልሞስት 90% የሚባለው የቴክ ስራዎች ናቸው እና ትንሽ ማርኬቲንግ ስራዎችም አያለው። ስፔሻሊ ቴክ ላይ ካላችሁ ይህን ቻናል ጆይን አድርጉት። አንድ አድቫንቴጅ ያየሁት ይሄ ቻናል አይ ቲንክ ከሌሎች የጆብ ፖስቲንግ ሳይቶች ሪላቲቭሊ ስናየው አነስ ያለ ሰው ነው ያለው። ሰው ኮምፒት ለማድረግ አይ ቲንክ ኢዚየር ነው ስራዎችን አፕላይ ስታደርጉ ማለት ነው። ያስተዋልኩት አንድ ነገር ደግሞ አይ ቲንክ ሪላቲቭሊ ቺፐር የሆኑ ጊጎች ኦር ስራዎች ናቸው ፖስት የሚደረጉት እና ምናልባት ጁኒየሮች ከሆናችሁ ይሄኛው ነገር ኢትስ ኦኬ የምትሉት ከሆነ ስራዎችን አይታችሁ አፕላይ አድርጉ። እንዳልኳችሁ ቅድምም ማጆሪቲው የቴክ ስራዎች ናቸው። ስለዚህ ቴክ ፊልድ ላይ ያላችሁ ጁኒየሮች ቼክ አውት አድርጉት። ሶስተኛውና የኔ ፌቨራይት የምለው ደግሞ ሊንክዲን ነው። ሊንክዲን ሁላችሁም ታውቁታላችሁ ብዬ አስባለሁ። ስራ ሰርች ማድረጊያ ብቻ ሳይሆን ኔትወርክ ማድረጊያ ፕላትፎርም ነው። የሊንክዲን አንዱ አድቫንቴጅ ልክ ለአፍሪወርክ ላይ እንዳልኳችሁም እዚህ ጋር የምትፈልጓቸውን ስራዎችና ሌቭሎች ጆብ አለርት ማድረግ ትችላላችሁ። ልክ ፖስት እንዳደረጉ ካምፓኒዎች ቦዝ በኢሜይልም በአፕሊኬሽኑም የሚላክላችሁ ይሆናል ማለት ነው ኖቲፊኬሽን። ስለዚህ አርሊ አፕላይ የማድረግ እድሉ ይኖራችኋል። ሁለተኛ ደግሞ ግዴታ ስራዎች ፖስት እስኪደረጉ መጠበቅ አይኖርባችሁም። ካምፓኒዎች ስላሉ እዛ ጋር ሪሰርቻችሁን ሰርታችሁ ኦፕኒንግ ካላችሁ ኦር ለኤችአሮች ኮንታክት በማድረግ አፕላይ ማድረግ ትችላላችሁ። ኔትወርክ ማድረግ ትችላላችሁ። ሊንክዲን ላይ ሪሞት ስራዎችን ለማግኘት አይ ቲንክ ስራዎችን አፕላይ ከማድረግ በተጨማሪ ቻናሎችን ኦር ካምፓኒዎችን ፎሎ ማድረግ በደንብ አድቫንቴጅ አለው። ስፔሻሊ ሪሞት ስራ ብቻ ከሆነ የምትፈልጉት
አውትሶርሲንግ እና ኦፍሾሪንግ የሚሰሩ ካምፓኒዎች አሉ። ብዙዎቻችን እያደረግነው ያልሆነው ነገር ምንድነው? አውትሶርሲንግ እና ኦፍሾሪንግ ካምፓኒዎችን ፎሎ አለማድረግ ነው። ማለትም ኢትዮጵያ ውስጥ ሆነው እነዚህ የሪሞትሊ የሚሰሩ ታለንቶችን ኦር ፍሪላንስ የሚያደርጉ ሰዎችን ሀየር በማድረግ ከውጭ ካምፓኒዎች ጋር ኮንታክት የሚያደርጉ ካምፓኒዎች አሉ። ስለዚህ እነዚህን ካምፓኒዎች ፎሎ በማድረግ ፖርትፎሊያችሁን በመላክ ኮንታክት በማድረግ ሪክሩት እንዳደርጓችሁ ዳይሬክትሊ ኮንታክት ማድረግ ትችላላችሁ። ሌላኛው ፖይንት ደግሞ ሊንክዲን ላይ አይ ቲንክ ሾው ኦፍ ብታደርጉ የምትጠቀሙበት ፕላትፎርም ነው። እስከዛሬ የሰራችኋቸውን ስራዎች ፖስት ማድረግ፣ ያገኛችኋቸውን ሰርቲፊኬቶች፣ የወሰዳችኋቸውን ኮርሶች ሾው ኦፍ ማድረግ የሆነ ሰዓት ላይ ፔይ ኦፍ ያደርጋል። እናንተን የሚፈልጋችሁ ሰው እነዛን ፖስቶች ላያችሁ ይችላሉ እና ኦር ደግሞ ሪክሩተሮች ፕሮፋይላችሁን ስትልኩላቸው እንደ ፖርትፎሊዮ እንደ ሲቪ ነው የሚያዩት እና ፖስት ማድረግ ጥሩ ነው። ሊንክዲን ላይ አንድ ሌላ ተጨማሪ ማድረግ የምትችሉት ነገር እስከዛሬ ያላችሁን ሰርቲፊኬቶች ወር የሰራችኋቸውን ስራዎች ሾው ኦፍ ማድረግ፣ ፖስት ማድረግ፣ ፊቸርድ ማድረግ ነው እና ይሄኛውም አንድ አማራጫችሁ ነው። ሁለተኛው ደግሞ ኮንታክት አድርጉ። ኮንታክት ስታደርጉ ግዴታ ኤችአሮችን እና ካምፓኒውን ዳይሬክትሊ ላይሆንም ይችላል። የተለያዩ ኢንተርፕረነሮች፣ ስታርታፕ ካምፓኒ ባለቤቶች ሲዎች አሉ እና ማጆሪቲዎቹ ኦፊስ ኖሯቸው ኦር ፎርማል የሆነ ወርኪንግ ኢንቫይሮንመንት ኖሯቸው የማይሰሩ ናቸው። ስለዚህ በሃይብሪድ ኦፕሽንም ሊሆን ይችላል ወይም በሪሞት የስራ አማራጭ እናንተ ኦፈር የምታደርጉትን ሰርቪስ ኦር ያላችሁን ታለንት ልትሰጧቸው እንደምችሉ አዘን ኢንተርን ሊሆን ይችላል፣ እንደ ጁኒየር ሰራተኛም ሊሆን ይችላል፣ አብራችሁ ልትሰሩ እንደምትችሉ አሳዩቸው። ስለዚህ ግዴታ ኤችአሮችን ብቻ ሳይሆን የካምፓኒ ባለቤቶችን ኦር ስታርታፕ ፋውንደሮችን ብታናግሯቸው ማጆሪቲዎቹ ሪሞት ሰራተኞችን ስለሚፈልጉ ማለት ነው አንድ አድቫንቴጅ ታገኛላችሁ ማለት ነው። እነዚህ ሶስቱንም ፕላትፎርሞች አንድ አይነት የሚያደርጋቸው ኦር የሚያመሳስላቸው ነገር የእናንተን ኮንሲስተንሲ እና ስትራቴጂ የሚፈልጉ ፕላትፎርሞች ናቸው። ሁለተኛ ደግሞ አፕላይ ስታደርጉ ኦርጋናይዝድ የሆነ ፖርትፎሊዮ ኖሯችሁ ስራችሁን ሾው ኦፍ የሚያደርግ እና ደግሞ ኢንተረስታችሁን ኢንቴንሽናችሁን የሚያሳይ አይነት ከቨር ሌተሮች ኦር አፕሊኬሽን ሌተሮች ካስተማይዝ እያደረጋችሁ ለየካምፓኒው ቴለር እያደረጋችሁ አፕላይ ብታደርጉ ኮንሲስተንትሊ ፎር ሹር ከ2-3 ወራት በኋላ ሪሞት ፓርታይም ሊሆን ይችላል ፉል ታይም የምትሰሩትን ስራ ለአንድ እንደምታደርጉ እርግጠኛ ነኝ። እናንተ የምትጠቀሟቸው ሌሎች ፕላትፎርሞች ካሉ ኦር ዌብሳይቶች ካሉ ኮመንት ላይ ሼር ማድረግ አትርሱ። ባይ